እንደምን ዋላችሁ ተከታታዮቻችን። እንግዲህ ለስድስት ጊዜ በግዢ መሰረታዊ ጉዳዮች ላይ 6 ቪዲዮዎችን በስልጠና መልክ አቅርበናል። ይህንን ግን የለቀቅነው 6 ቪዲዮዎችን ተከታትላችሁ ምን ያህል ተረድታችሁታል፣ ምን ያህል ተገንዝባችሁታል የሚለውን ለማረጋገጥ እናንተም ደግሞ የበለጠ ሪቫይዝ እንድታደርጉት 1-2 ጥያቄዎችን አዘጋጅተናል። እንግዲህ በቀጣይ በጥያቄዎችም ነው ስልጠናችንን የምናስፋፋው። ስለዚህ ምን ያህል ተረድታችሁታል፣ ምን ያህል ተገንዝባችሁታል የሚለውን ለመጀመሪያ ጊዜ 2 ጥያቄዎችን በማቅረብ በእነዚህ ጥያቄዎች ላይ ምላሻችሁን በኮሜንት ላይ እንድታቀርቡልን በትህትና እንጠይቃለን። ተሳተፉ። ይህንን በማድረጋችሁ እናንተም ስለ ግዢ በቂ እውቀትና ልምድ እንዲኖራችሁ ያደርጋልና ጥያቄዎችን በትክክል ተከታትላችሁ መልሱ በትህትና እንጠይቃለን። በዚህ መሰረት የመጀመሪያው ጥያቄያችን የሚሆነው 7ቱ የመንግስት ግዢ መሰረታዊ መርሆችን አብራራ የሚል የመጀመሪያው። ሁለተኛው ጥያቄያችን ለሀገር ውስጥ ምርት ልዩ አስተያየት የሚደረገው ምን ሁኔታዎች ላይ ሲሟላ ነው? የመጀመሪያ። ሁለተኛ፣ አሁን በሀገራችን ውስጥ ካለው ተጨባጭ የግዢ አፈጻጸም ሁኔታ አንጻር የሀገራችን ምርቶች እዚህ ልዩ አስተያየት ተጠቃሚ መሆን ይችላሉ ብለህ ታምናለህ የሚሉ ናቸው። ስለዚህ እነዚህ 2 ጥያቄዎችን በትክክል ተከታትላችሁ ከዛ ከተላከው ቪዲዮም ጋር አዳምጣችሁ ምላሽ እንድንሰጡን በትህትና እንጠይቃለን። የስልጠና ስርዓታችን የበለጠ እያሻሻልን እንግዲህ እናንተ በሰጣችሁን ነው ጥያቄዎችን የሚያመጣ ነው እያሻሻልን የበለጠ ግንዛቤያችን እየፈጠርን የምንሄድበት ነውና ለአሁን የቀረቡትን 2 መሰረታዊ ጥያቄዎችን በመመለስ እንድትሳተፉ፣ ከጥያቄዎቹ በጣም ካስደሰቷችሁ ላይክም ሼርም ሰብስክራይብ እያደረጋችሁ እንድትቀጥሉ እናሳስባለን። ምላሻችሁን ግን ኮሜንት ላይ አቅርቡልን። እናመሰግናለን። ዘለቀ ነኝ።